እንደምንላችኋል አሁን ወደ ሰዓቱ የስፖርት ዜናዎች እናልፋለን ከዜናዎቹ ጋር ሙሉጌታ ክፍሌ ነኝ ቅዱስ ጊዮርጊስ ከአልጄሪያው ኤልኡልማ ጋር ላለበት የአፍሪካ ቻምፒዮንስ ሊግ ጨዋታ በቂ ዝግጅት ማድረጉን አሰልጣኙ ዶስ ሳንቶስና ተጫዋቾቹ ተናገሩ ለርሶ መልሶ የመጀመሪያ ጨዋታ ቡድኑ ትላንት ምሽት ወደ ስፍራው ተጉዟል ግርማ በቀለ ተጨማሪ አለው ተደጋጋሚ የቻምፒዮንስ ሊግ ተሳትፎ ያለው ቅዱስ ጊዮርጊስ ዘንድሮም በቅድመ ማጣሪያ ደርሶ መልስ ጨዋታ ይጀምራል ባለፈው የውድድር ዓመት አራተኛ ሆኖ ያጠናቀቀው የአልጄሪያው አልኢኡልማ ክለብ ደግሞ የቅዱስ ጊዮርጊስ ተጋጣሚ ነው ጥሩ ልምምድ ነበረን ተጫዋቾቻችን ለጨዋታው በሚገባ ተዘጋጅተዋል መልካም ውጤት ይዘን ለመመለስ ወደ ስፍራው ለመጓዝ ተዘጋጅተናል ጥሩ ዝግጅት ነው ያደረግን ያለነው ፕሪሚየር ሊጉ ላይም ካየው ቡድናችን ወደ መጨረሻ አካባቢ ችግራችንን ያረመን ጥሩ እንቅስቃሴ ያሳየን ሌላ ሀገርም ተጫዋቾች ፕሮፌሽናል መተውልናል እኛን የሚያግዙ ማለት ነው ለዛ ቲማችን በተጠናከረ ሁኔታ አሁን በጣም አሪፍ አቋም ላይ ነው ያለነው ጥሩ ትሬኒንጎች ይሰራን ነው ኖርማሊ የውድድር ሲጀመር ያ ለሊጉ ብቻ ሳይሆን ቻምፒዮንስ ሊግም ጭምር ነው ኢትዮጵያ ነው ክለንስ መሳተፍ እንዳለበት አምና ስላወቀን ኮቻችን የሚሰጠን ትሬኒንግ ከክረምት ጀምሮ አጠቃላይ ሊጉንም ቻምፒዮንስ ሊግንም በማካከለ መጠን ትሬኒንጉን እየሰጠን ይያለ ጥሩ ዝግጅት እየሰራን ያለነው አሰልጣኝ ዶስ ሳንቶስና ተጫዋቾቹ የመጀመሪያውን ጨዋታ ከሜዳ ውጭ ማድረጉ ተጠቃሚ እንደሚያደርጋቸው ተናግረዋል ከአልጄሪያ በመልካም ውጤት እንደሚመለሱ ያላቸውን ተስፋ ገልጸዋል Algeria football now is in a very high የአልጄሪያ እግር ኳስ በአሁኑ ሰዓት በከፍተኛ ደረጃ ላይ ይገኛል የሀገሩ ሊግም ጠንካራ ነው ነገር ግን እግር ኳስን እንደዚህ መገመት አይቻልም ባለን ልምድና ባደረግነው ዝግጅት አንፃር ያለንን አቅም ሁሉ ተጠቅመን በመልካም ውጤት እንመለሳለን አሁን ያለው ስኳድ ከዚህ በፊት የቻምፒየንስ ሊግ ውድድሮችን ስለተጫወተ ያው ሞር ልምዱም አለ እና ከዚህ በፊት ወደ ቱኒዚያም ወደ ግብጽም ሄደን ተጫውተናልና ያው ተጋጣሚያችንን በቪዲዮም እንዳየነው ጥሩ ቲም ነው ግን ያው በተሻለ ሁኔታ ተዘጋጅተናልኛም የመልሱ ጨዋታ ከሁለት ሳምንታት በኋላ የሚሆን ሲሆን ጨዋታውን በአዲሱ የባህር ዳር ስቴዲየም ለማድረግ መወሰኑን እንዲሁ አቶ ታፈሰ በቀለ ክለቡ የቦርድ አባልና የቡድን መሪው አረጋግጧል መላ የቡድኑ አባላት ትላንት ሌሊት ወደ አልጄሪያ መጓዙም ታውቋል የሐዋሳ ከነማ እግር ኳስ ክለብ ውጤት ማሽቆልቆል የተጫዋቾች ራሳቸውን አለመጠበቃቸው እንደሆነ ደጋፊዎች ገለጹ የክለቡ የቦርድ ምክትል ሰብሳቢ አቶ ታሪኩ ኡጋሞ ችግሩ እንዳለ አምነው መፍትሄ ለመውሰድ ዝግጅት የተደረገ እንደሆነ ገልጸዋል ሰላማዊ ደጀን ከክልል ክለቦች ብቸኛው የፕሪሚየር ሊግ ዋንጫ ያነሳ ክለብ ነው የሐዋሳ ከነማ እግር ኳስ ክለብ በ2007 የውድድር ዓመት የመጀመሪያ ዙር 2 አሸንፎ በ4 አቻ ሲወጣ በ7 ጨዋታዎች ተሸንፏል በ6 የጎልዳና በ10 ነጥቦች ወራጅ ቀጠና ውስጥ ይገኛል በሐዋሳ ከተማ የሚኖሩ ደጋፊዎች ተጫዋቾች ራሳቸውን አለመጠበቃቸው እንዳሳዘናቸውና ለውጤት ማጣት ምክንያት እንደሆነም ገልጸዋል በሐዋሳ ከተማ ቀርቶ በአገር አቀፍም የታወቀ ቡድን ነው ግን የዘንድሮ ውጤቱ ትንሽ ዝቅ ማለቱ እናንተ ማለቱ ከፍተኛ የሆነ ሀዘን ተሰምቶኛል የምንወደው ቡድን ነው እኔ ብቻ ሳይሆን መላው አሳብ የሚወደው ቡድን ስለሆነ በዘንድሮ ውጤቱ ግን ትንሽ ቅሬታ ተሰምቶናል ልክ እንደማናችንም ስፖርተኛው በነጻነት መኖር ይፈልጋል ብዙ ጊዜ ኮንዲሽን አይጠብቁም ስንል ምናልባት ጭፈራን ከተለያዩ አይነት ሴቶች ጋር እናያቸዋለን ፐርፎርማንሳቸውን ከመጠበቅ አንፃር ከመጠጥ አንፃርም ባስልጣኞቻቸው የሚሰጣቸውን ምክር ያለ መቀበል ነገር የሚል ነገር አለ ከዛ ክፍተቶች ይኖራሉ ብዬ አስባለሁ ሙሉ በሙሉ ኮንዲሽን አይጠብቁም ተጫዋቾች ኮንዲሽንና ሁኔታቸው መጠበቅ አለበት የምግባቸው ሁኔታ የሙያቸው ሁኔታ የማደሪያቸው ሁኔታ በአጠቃላይ ለአንድ ስፖርተኛ ራሱን መጠበቅ የሚገባው ሁኔታ ሁሉ መጠበቅ አለበት ከመጠጥም የመራቅ ሁኔታ የተለያዩ ሁኔታዎችን ስፖርቶችን የመከታተል ሁኔታ ከስፖርተኛው ይጠበቃል አለበለዚያ እየደከመ ነው የሚሄደው ዘንድሮ ላይ በጣም ወርዶብኝ ያየሁት እንደ ቲም ቅንጅት የሚጎላቸው ይመስለኛል ቲም ላይ አንድ አለመሆን ውስጣቸው ችግር እንዳለ ኳሱ ይናገራል ዛሬ ላይ ተጫዋቾቻችን በርካታ ቦታዎች ላይ እናያቸዋለን ራሳቸውን ኮንዲሽናል ከመሆን አንፃር ራስን ጠብቆ ነገ ሀገርን ከመጥቀም አንፃር ብዙዎች ተጫዋቾቻችን አንኮንዲሽናል የሆነ ቦታ ላይ ሲሉ እናያለን
ያም በራሱ ከውጤት አንፃር ጥሩ አይደለም ብዬ ነው ማስበው። አቶ ታሪኩ ጋሞ የሐዋሳ ከነማ ስፖርት ክለብ ስራ አስፈጻሚ ቦርድ ምክትል ሰብሳቢ ችግሮቹ እንዳሉ አምነዋል። የተወሰኑ ልጆች ማታ ወጥተው የሚጠጡ በግሩፕ የሚጠጡ አሉ። ኢቨን ከጠጪዎች ከሌሎች ደጋፊዎች ጋር የተጋጩበት ሁኔታ ሁሉ አለና ግለሰቦችን ለይተናል። ግለሰቦችን ለይተን ወደ ቅጣት ወደ እርምጃ እንዳንሄድ ትንሽ ጋፕ የፈጠረብን ምንድነው የውስጥ የዲሲፕሊን መመሪያው ቀደም ሲል የነበረው ተሻሻያል በሚል መንፈስ የተሻሻለው አልጸደቀም። ክለቡን በሁለተኛው ዙር የተሻለ ውጤት እንዲያመጣ ችግሮችን ለይተን ለማስተካከል እንሰራለን ያሉት አቶ ታሪኩ የተጫዋቾች የመኖሪያ ካምፕ በትክክል የታቀደለትን ስራ እንዲሰራ፣ ተጫዋቾች ያልተገባ ቦታ እንዳይውሉ ጥብቅ ቁጥጥር እንዲደረግ ከአሰልጣኞች ቡድን መሪዎችና ከሚመለከታቸው የክለቡ ሰራተኞች ጋር መግባባት ላይ መደረሱንም ገልጸዋል። የጎልፍ ስፖርትን በኢትዮጵያ ደረጃውን የጠበቀ ለማድረግ እንደሚሰራ ተነገረ። በኢትዮጵያ የጎልፍ ስፖርት ማዘውተሪያ ብቸኛው የአዲስ አበባ ጎልፍ ስፖርት ክለብ ብቻ መሆኑም እድገቱ ላይ ተጽዕኖ መፍጠሩን ተነግሯል። ማንደፈው ታደሰ ተጨማሪ አለው። ጎልፍና ኢትዮጵያ በትውውቅ ረጅም እድሜን አስቆጥረዋል። በተለያዩ ምክንያቶች ስፖርቱ የታለመለትን ግብ ማሳካት አልቻለም። በአገር አቀፍ ደረጃም ቢሆን ከአዲስ አበባ ጎልፍ ክለብ በስተቀር ሌላ የመወዳደሪያ ቦታ አልተዘጋጀም። በተለይ ካለፉት 15 ዓመታት ጀምሮ ጎልፍ የተሻለ ደረጃና ዓለም አቀፍ ደረጃውን የጠበቀ ለማድረግ ስራዎች እየተሰሩ እንደሚገኙ ታውቋል። የአዲስ አበባ ጎልፍ ክለብ ደረጃውን የጠበቀና ዘመናዊ ለማድረግ የግንባታ ስራዎች እየተሰሩ መሆኑን ኃላፊዎቹ ይናገራሉ። ኮንስትራክሽን ላይ ነው ያለው። ኮንስትራክሽን ላይ ደረጃውን የጠበቀ ስታንዳርድ የሆነ ጎልፍ ኮርስ እየተሰራ ነው ያለ። ይሄ ፈርስት ናይን እና ሰከንድ ናይን የሚባል አለ። ሰከንድ ናይኑ በጥሩ ሁኔታ እየተሰራ ነው ያለ። ዓለም አቀፍ ደረጃውን የጠበቀው የጎልፍ መወዳደሪያ 18 ጉድጓዶች አሉት። የአዲስ አበባ ጎልፍ ክለብ ግን በባለ 9 ጉድጓዶች ውድድሮችን እያካሄደ ይገኛል። አብዛኛውን አማተር ተወዳዳሪዎች የሚሳተፉበታል። ውድድሮች ሲኖሩ ከተለያዩ ሀገራት የመጡ እንግዶች በስፖርቱ ይፎካከራሉ። ከሰው ሰራሽ ሐይቆች ጀምሮ ለስፖርቱ ይገባቸዋል የሚባሉ ስራዎችም እየተከናወኑ ይገኛሉ። ወደፊት ክለቡ ሊሰራቸው ያቀዳቸውንም ስራ አስኪያጁ ያስረዳሉ። ወደፊት እቅዱ ያው እንደምልህ ደረጃውን የጠበቀ ስታንዳርዱን የጠበቀ ጎልፍ ኮርስ እንዲሆን ነው እቅዳችን። የአዲስ አበባ ጎልፍ ክለብ በየክልሉ ውድድሩን ለማስፋፋት እቅድ እንዳለውም ተጠቁሟል። ኬንያ ውስጥ ከ50 በላይ ደረጃቸውን የጠበቁ የጎልፍ መወዳደሪያዎች እንዳሉም ተነግሯል። በቤንሻንጉል ጉሙዝ ክልል የጉሙዝ ብሔረሰብ ቀስት ጨዋታ የኢትዮጵያ ባህል ስፖርት ሆነ። ይህን ተከትሎም የብሔረሰቡ ተወላጆች ደስታቸውን ገልጸዋል። የቀስት ስፖርትን ለማሳደግ የጉሙዝ ልማት ማህበር በትኩረት እንደሚሰራም ገልጿል። ደረሰ ያለው ቀስት በጉሙዝ ብሔረሰብ ከልጅነት የሚለማመዱት ራሳቸውን ከአውሬ ጥቃት ከጎሳ ግጭት የሚከላከሉበት ብሎም የሚያጠቁበት ነው። በርካታ ዘመናትን ያስቆጠረ የብሔረሰቡ መለያም ሆኖ ቆይቷል። አሁን ደግሞ ብርቅዬ የዱር አራዊትን ማደኛ ሳይሆን የባህል ስፖርት መወዳደር ሆኗል። ሕግና ደንብ ወጥቶለት ሁሉም ኢትዮጵያውያን በጋራ የሚጫወቱት ስፖርት ሆኖ ሲዘጋጅ ብሔረሰቡ አባቶች፣ እናቶችና ወጣቶች ደስታቸውን በጋራ ገልጸዋል። የጉሙዝ ብሔረሰብ ለመጀመሪያ ጊዜ ጉሙዝ ነው ቀስት ሲይዘ የነበረ። አሁን ግን አገር አቀፍ ደረጃ ላይ ይሄን ማንም ሌላ ህዝብ እንዲያውቀው መደረጉ ግን በኔ ስም በኔ በመታወቁ ቀሱ በጣም ከፍተኛ ስሜት ነው የሚሰማኝ፣ ደስታ ነው የሚሰማኝ ለኔ። የጉሙዝ ምክር ቤት አፈ ጉባኤ አቶ አማኑ ድሬሳም ደስታውን ተጋርተዋል። ትኩረት ለጉሙዝ ልማት ማህበር ስራ አስኪያጅ አቶ ናሆም ጀምስ ባህል ስፖርቱን ለማሳደግ መታቀዱንም ተናግረዋል። ቀስት ውድድር ላይ መሳተፍ የሚችሉ ብቁ የሆኑ የጉሙዝ ብሔረሰቦችን በየደረጃው በየወረዳው የመመልመልና ለዚህ ስፖርት ደግሞ ራሳቸውን የሚያዘጋጁበትን አግባብ እንዲፈጠር ለማድረግኛ ዝግጅት አድርገናል። የክልሉ ስፖርት ኮሚሽንም ሌሎች የባህል ስፖርቶችንም የማሳደግ ፍላጎት እንዳለው ጠቁሟል።